ሰላም የቻናሌ ቤተሰቦች፣ ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማሳያችሁ እንዴት ይሄኛውን ፎቶ እዚህ ጋር የምታዩትን ወደዚህኛው እንዴት መቀየር እንደምንችል ነው እና ደግሞ ቪዲዮውን እንዴት በቀላሉ ዳውንሎድ ማድረግ እንደምንችል አሳያችኋለሁ። መጀመሪያ ክሮም ላይ እንገባለን ወይ ሌላ ብራውዘር ካለ መጀመሪያ ጉግል ላይ ሰርች እናደርገዋለን ዌብሳይቱን ማለት ነው። ከዛ ሰርች ባሩ ላይ ሄደን myheritage.com ብለን እንጽፋለን። ከዛ እንደምታዩት እዚህ ጋር ያመጣልናል። ይሄኛው ክሊክ እናደርጋለን። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ በቀላሉ እንድታገኙት። ከዛ እንደምታዩት እንደዚህ ከፍትልናል ማለት ነው። እዚህ ጋር እንደምታዩት ይሄኛው ፎቶ ወደ እዚህኛው ቪዲዮ ይቀይርልናል ማለት ነው። አክሰፕት እንለዋለን። ይሄኛው ፎቶ እንደምታዩት ከዚህ ጋር የተቀየረ ነው። ከዛ አፕሎድ ፎቶ የሚለው ላይ ክሊክ እናደርጋለን። ከዛ በኋላ አንድ ፎቶ እንመርጣለን ማለት ነው። መቀየር የምንፈልገው ፎቶ እናስገባለን። ከዛ ኦፕን እንለዋለን። ከዛ እንደምታዩት ፎቶአችን አፕሎድ እያደረገ ነው ማለት ነው። እና እዚህ ጋር እንደምታዩት ፎቶ አፕሎድ አድርጎ ጨርሷል። እና እንደምታዩት ፎቶ አኒሜት እየሆነ ነው። እዚህ ጋር እንደምታዩት ፎቶውን አኒሜት ያደረገው ነው። አሁን እንደምታዩት ፎቶውን አኒሜት አድርጎ ጨርሶታል ማለት ነው። እና እንደምታዩት ቪዲዮ ሆኗል ማለት ነው። እና እንደምታዩት ነው ይሄኛው ፎቶ በቀላሉ ወደዚህኛው እንዴት መቀየር እንደሚቻልና ዳውንሎድ ለማድረግ ደግሞ እዚህ ጋር እንደምታዩት ዳውንሎድ ቪዲዮ የሚል አለ። እሱ ላይ ክሊክ እናደርጋለን። ከዛ እንደምታዩት ዳውንሎዳችን ይጀምራል ማለት ነው። በቀላሉ ቪዲዮን ዳውንሎድ ማድረግ እንችላለን። እና የዛሬ ቪዲዮ ይመስላል።